السلام عليكم ورحمة الله وبركاته. مسكين نجزهن شيخ سمتنا شون نملس والله بوهابي نتندو فيتنا يفتنا كسكاس كايدو تمنا تقول ناكي سوشنا تمنا تقول وي يقدر ما تقول يا باتاچو نيكاسنا يناتاچو نيكاس نكتاتل እጅጉ ወይ እናታቸው ታረገዘች በኋላ እንደገና ሌላ አግብታ ለመሸፈን ብለው ማለት ነው ለመሸፈን ወይንም ደግሞ እዛ ሀገር የሚመጡት አሁን በሌብነት ተመለው የተባረሩ አይባቸውም በግልጥላቸው አሁን የሚያልቅም አይደል እዛ ሀገር ያሉትን እሺ እንደሰማችኋቸው ነው በመጀመሪያ ደረጃ ነብዩ አለይሂ ሰላቱ ወሰለም ከማ ثبت في سنن ابي داود ان من اجلال الله اكرام ذي الشيبه المسلم ብለዋል አላህን ከማላቅና አላህን ከማግዘፍ ከማተለቅ ይቆጠራል የሽበት ባልተቤትን ማላቅና ማክበር ይላሉ ነብዩ አለይሂ ሰላቱ ወሰለም ያ ሐዲስ ስላለ አንተንቱ ይያልኩ ላናግረው ይህ በመጀመሪያ ደረጃ አሁን ያወራችሁት ያለው እንደ ሐቂቃ እንደው መለስ ብለው ራስዎን ከፈተሽኩት ቤት ወሬ የሻይ ቤት ወሬ ነው እንጂ የነብዩና አለይሂ ሰላቱ ወሰለም ሐዲስ ይዞ የሰው ልጅ ቡኻሪን ይዞ ሙስሊምን ይዞ አቡ ዳውድን ይዞ ትርሚዚ እንደዚህ የመሰለ የነብዩና አለይሂ ሰላቱ ወሰለም ሐዲስ ይዞ እንደዚህ አይነት ወሬ በመጀመሪያ ካንተ አይጠበቅም በሐቂቃተን ምክንያቱም አንተ ትልቅ ሰው ነው ሐዲስ ተቀራለሁ አንተ መሆን ያለብህ ለሰው ልጅ አራያ ቢከሰት እንኳን እንደዚህ አይነት ነገር እንደው ቢከሰት እንኳን በጅምላ ሰው መፈረጅ ሳይሆን የተከሰተበትን ሄደህ መምከር ሁለተኛ ደግሞ ነብዩ አለይሂ ሰላቱ ወሰለም من ستر مسلما የሙስሊምን አይብ ነውር የሰተረለት ሰውዬ ستر الله عنه في الدنيا والاخره ከሱ አላህ Subhanahu Wa Ta'ala በዱንያም በአኺራም የሱን አይብ ይሰትርለታል ይላል ነብዩ አለይሂ ሰላቱ ወሰለም ቢከሰት እንኳን እንደዛ ነው መሆን ያለበት እንጂ እንደዚህ አይደለም ጅምላ ለሁሉም ማህበረሰብ እንደዚህ አይነት ነው የተከሰተው ብሎ የሰውን ማህበረሰቡን በዚህ አይነት አጸያፊ አገላለጽ እየፈረጁ እንደዚህ አይነት ዳዕዋ የለም በየመንደሩ የገቡ የሰው ወንጀል ማጋለጥ አይደለም እንደ ሐቂቃታ ሁለተኛ እዚህ ሀገራችን ላይ ያለው ሌባ ነው አብዛኛው አሉ የትኛው ነው ሌባው እንደው አህለ ሱና ሌባ አይደለም አህለ ሱና ታቆታለሁ አንተም ሌብነት እኮ የሚገባው ሱስ ያለበት ቃሚ አጫሽ ነው አብዛኛው ምንድነው አህባሽ ነው እኮ ቃሚው ሱስ ያለበት ሌብነት ሊሰማራ የሚችለው እንደው ቢጠረጠር እንኳን አህባሽ ነው የሚጠረጠረው ምክንያቱም በሱስ የታጠረው እናንተ አካባቢ ነውና ሌላው ደግሞ አህለ ሱነቲ ወልጀማዓ በስራ ነው የሚታወቁት እንደ ሐቂቃተን የካራሞፋ መስጂድ ሽንት ቤቱ ውስጥ እንጃ ቤቱ እስኪ መስከር የጫት ቀርጣል ነበር ድንጋይ አልነበር እስኪ እንደዚህ ነበር ይመስከር አሁን አህለ ሱነቲ ወልጀማዓ በእነሱ ቁጥጥር ከገባ በኋላ ያለው ጽዳት እንዴት ነው